ቅዱስ ጊዮርጊስ ጥሩ ክርስቲያን ነው። እግዚአብሔርን የሚያውቅ ነው። እግዚአብሔርን የሚፈራ ነው። ደግሞ ወታደር ነው። ወታደራዊ ሳይንስ የተማረ ሰው ነው። እየሰማችሁ ነው። አይጋጭምና ከእምነት ጋር። ስለዚህ በእንዲህ አይነት ሆኖ 20 ዓመት ሲሞላው ምድረ ፍልስጤምን አባቴ ይዞት በነበረው የስልጣን ማዕረግ ተሹሜ ባገለግልስ በመራስ ብሎ አሰበ። ምክንያቱም መሪ መሆን ኃጢአት አይደለም። ራስ ወዳድነትን ሌላ ነውርን ነው እንጂ መንቀፍም ማውገዝም ያለብን ጥሩ ክርስቲያን ሆኖ ጥሩ የፖለቲካ መሪ መሆን ኃጢአት አይደለምና ብመራ እንደ አባቴ እንደ ዞሮንቶስ ብሎ አሰበ። በዚያ ዘመን እንግዲህ አብዛኛው እስከ መካከለኛው ምስራቅ ድረስ የሮም መንግስት ቅኝ ግዛት ነው። ያ ዘመን ቅዱስ ጊዮርጊስ የነበረበት ዘመን ደግሞ ዲዮቅልጥያኖስ የሚባለው ገናና አረማዊ ጨካኝ ክርስቲያኖችን የሚያሳድድ መሪ የነበረበት ዘመን ነው እና በዚያ ዘመን እንግዲህ ከስሩ እንደነ ዱድያኖስ የመሳሰሉት መሪዎች አሉና ከእስራኤል ምድር ከፍልስጤም ወጥቶ ወደ ፋርስ ወደ ባቢሎን ዋናው የፖለቲካ ማዕከል ወደ ሆነው ሄዶ የአባቱን ስልጣን ለመረከብ ከነዱድያኖስ ከባለስልጣናቱ ዘንድ ደረሰ እና ወደዛ ሲደርስ አንድ ነገር ተመለከተ፣ አንድ ነገር ሰማ፣ አስተዋለ። ያ ምንድነው? ክርስቲያን ተብሎ መጠራት ሹመት የሚያሰጥ ሳይሆን ቅጣት የሚያሰጥ ሆኖ ተመለከተ። እየሰማችሁ ነው? እንዲሁ በከንቱ አልተሰበሰብንም ዛሬ። በጣም እዚህ ላይ ነው ልብ ማለት ያለብን። ጊዮርጊስ ማን ነው? ጊዮርጊስ ምኑ ነው የሚያስተምረኝ? ለምን ዛሬ በእሱ ስብረተ አጽም ተብሎ በተሰየመው በዓል ላይ ለምን ተገኘው ቤተ ክርስቲያን ላይ ብለን መጠየቅና መረዳት አለብን ልጆች። እና ሲያይ አይደለም ስልጣን ማግኘት ህይወትን ያስነጥቃል፣ ህይወትን ያስቀማል። ስልጣን አይደለም ሌላ ክብር አይደለም፣ ህይወትን ያስነጥቃል። እና ይሄን ሰማ። ወደ ዱድያኖስ ሲቀርብ ክርስቲያን እንደሆነ ራሱን አስተዋወቀ፣ አላፈረም። ከዚያ ባለስልጣኑ ዱድያኖስ አንተ አሁን ክርስቲያን ነህ፣ ስልጣን አንሾምህም፣ የፍልስጤም ግዛት መሪ አናደርግህም፣ የፍልስጤም መሪ እንድትሆን እኛ የምናመልከውን ጣዖት አምልክ፣ እኛ ለምንሰግድለት ጣዖት ስገድ፣ ከዚያ በኋላ ትሾማለህ፣ ትሸለማለህ አለው። እየሰማችሁ ነው ወጣቶች? እናንተ ብትሆኑስ? እኛ ብንሆንስ ምን ትሉ ይሆን? ምን እንል ይሆን? ምን እንመርጥ ይሆን? የትኛውን ነው የምንመርጠው? እውነት ክርስትናውን እንመርጥ ይሆን? ቅዱስ ጊዮርጊስ ምን አለ? ሽልማቱም ክብሩም ሁሉም ነገር ይቅርብኝ፣ እኔ ክርስቲያን ነኝ አለ። ክርስቲያን ከሆንክ ሹመት አልሰጥህም ብቻ አይደለም፣ እንዲያውም በልዩ ልዩ መከራ ትሰቃያለህ፣ በተለያየ ቅጣት ትቀጣለህ፣ ህይወትህን ታጣለህ አለው። እኔ ክርስቶስን ክጄ በህይወተ ስጋ ከምኖር ተሹሜ ተከብሬ ከምኖር በስጋ ተገርፌ በስጋ ተዋርጄ እውነት የሆነውን ህይወት ክርስቶስን ይዤ እቀጥላለሁ አለ። እውነት ይሄን እንል ይሆን ወይ ወጣቶች? ጊዮርጊስ ማለት ይሄ ነው። ወንድሞች ሆይ የትዕግስትና የመከራ ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያትን አስቡ እንዳለ ሁሉ ዛሬ ቤተ ክርስቲያን ጨምራ ደግሞ ሰማዕታትን አስቡ ተመልከቱ እያለችን። እንዲህ አይነት ወጣት ነበር በ20 ዓመቱ። ይሄ ልያዝ ልሾም የሚባልበት እድሜ ክልል ነው። ያ ክልል እንግዲህ ያ እድሜ ክልል ስለ ገንዘብ ስለ ሹመት ብዙ ወጣቶች የሚሳሳቱበት ዘመን ነው። ያ እድሜ ክልል ተመልከቱ።
እኔ ግን ክርስቶስን ይዤ እቀጥላለሁ። መከራውን ሁሉን ነገር ስለ ክርስቶስ እሸከማለሁ ብሎ በዚያ አስቸጋሪ ዘመን የቁርጥ ቀን የቤተ ክርስቲያን ልጅ ሆኖ የተገኘ ምስክር ነው ቅዱስ ጊዮርጊስ ማለት ምእመናን።